በአንዳንድ ሰዎች ቤት ላይ ለዘመናት ተላጥፎ የቆየው ኪዳንሽን የሚያውቅ ኪዳንን የሚያውቅ ነገርን የሚያውቅ ያንተን ጉዳይ የሚያውቅ ለዘላለም በእናንተ ላይ ተላጥፎ የቆየው ሳኦልም ጎልያድም ዛሬ ይቆረጣል። እኔ የተነሳው ታለ ሳኦል ካንተ ጋር ሌላ ንግግር የለም። ወደ ማን ነው? ወደ ጎልያድ ነው አለ። ከዛ ወደ ጎልያድ ሄደ። ምዕራፍ 17 ከቁጥር 1 ጀምራችሁ ስታነቡ እዛው ክፍል ላይ ዳዊት ከጎልያድ ጋር እየተዋጋ ነበር። ወረድ ብላችሁ ስታነቡ ደግሞ በጣም የሚገርም ቃል ታገኛላችሁ። ከቁጥር 42 ቀጥሎ ያለውን ክፍል አንብብልኝ። ጎልያድም ዳዊትን ዛሬ ስላይን ትኩሪ ብሎ ያየ፣ አገልግሎትን ትኩሪ ብሎ ያየ፣ መንገድን ትኩሪ ብሎ ያየ፣ ያንተን ስኬት ትኩሪ ብሎ ያየ፣ ያንተን ጉዳይ ትኩሪ ብሎ ያየ ኢሬና ያለው ዛሬ በፊት በግንባሩ ይደፋል። አጠገብ ያለው ሰው ነካርጎና ይደፋል በልልኝ። ድገምና ተናገር። ይደፋል በል። ምን ሆኖ አየ? ትኩሪ ብሎ ማንን? ዳዊትን ትኩሪ ብሎ አየ። ይኸው ዋይን ከበጣ ግማ ዘመርኩኝ ከወረክዱ በሽልከል ኢለግመሮ ትኩራ ሟል አስተበራኮ አመደን ኪሎ ትኩራ ሟል አስተበራኮ ኪሎ ገተር ኪሎ ትኩራ አስተበራኮ ፎቅ ኮቴቶ አይገቶ አመት ትኩራ ሟል አስተበራኮ ከባላይ ኡላሞኩ የማትማት ከእንለገን አላውሞይ በገትበ ሙግበ ወሽበ ዘርበ ጉምሽበ ማትማት ከን ኪሎም ኡቦማ ሞመን ከራምበ ጎልያድ ዳዊትን ምን ሆኖ አየ? ትኩር ብሎ አየ። ትኩር ብሎ ይሄ ጥንንሳ ቆጥሳ ሞኩ አየ። ዳዊት አይ ጎልያድ ዳዊት መጣ። እሺ ቀይ ብላቴና መልኩም ያማረ ነበረና ናቀው። ብላቴና ነው፣ ቀይ ነው፣ የሚያምር ነው። ናቀው። ምክንያቱም ስንት ሰዎችን አሸንፈ የመጣሁትን እኔ ይሄ ብላቴና ይሄ ሕፃን ይሄ ተራ እኔን በዚች ብሎ ናቀው። ዛሬ ስራሽ ላይ፣ አገልግሎትሽ ላይ፣ በርሽ ላይ፣ ቤትሽ ላይ፣ ህይወትሽ ላይ፣ በአንተ መንገድ አገልግሎት ላይ ንቆ ያዩ ሰዎች ዛሬ ከእግሪ በታች አላውሞ የገረሙ ለማና ነው ሎኪ ወሎን አንጨሞል ወኮ አለተዮ ማናመን ይሆና ኩሪ ብሎ አየ። ዳዊት ቀይ ብላቴና መልኩም ያማረ ነበር። ናቀው። ምን አረገው? ናቀው። እየናቁ የመጡ ሰዎች ዛሬ በዚህ ጉባኤ ለአንዳንድ ሰዎች የመጨረሻ ምዕራፍ ነው የሚሆነው። ዛሬ ለነገሮቻችሁ የመጨረሻ ምዕራፍ ነው የሚሆነው። ለስኬታችሁ የመጨረሻ ምዕራፍ ነው የሚሆነው። ለጉዳዮቻችሁ የመጨረሻ ምዕራፍ ነው የሚሆነው። እሺ ፍልስጤማዊው ዳዊትን በትርን ይዘ የምትመጣብኝ በትርን ይዘ ወደ እኔ የምትመጣው እኔ ውሻ ነኝ ያለው ወይ በመንፈስ ዓለም ስትረዳ እኔ ጀግና ሰው ነኝ፣ ንጉስ ነኝ፣ መሪ ነኝ፣ ጦር እንኳን መውጋት የማልችለውን እኔን ብዙ ነገር ማሸነፍ የማልችለውን እኔን አንተ በትርና የሆነች ነገር ይዘ የምትመጣው እኔ ምንድነው? እሻለኝ ወይ ነኝ? ምን አስበህ ነው በኔ ላይ? ምክንያቱም ዳዊት በአባቱ ቤት ላይ ስንተኛ ነበር? መጨረሻው ስንተኛ? 8ኛ ነው። በአባቱ ቤት ላይ በግ እየጠበቀ ጫካ ላይ የቆየ ነው። እውነት አለው። ለማን? ለሳኦል። ለጎልያድም እውነት አለው፣ ለሳኦልም እውነት አለው። ለምን ካላችሁኝ፣ ምክንያቱም ሰውየው የቆየው በረሃ ነው። በአባቱ ቤት ላይ ለአንድ ሰው መጨረሻ ከሆነ በአዛዥ ሕግ አይሁድ ሕግ ላይ ሹመት አያስፈልግ፣ ውርስ አያስፈልግ፣ ምንም ነገር ምን አያስፈልግ። ዳረኛ ነው። ከቤተሰብ ውጪ ነው። ከቁጥር ውጪ ነው። ከጉዳይ ውጪ ነው። ከቤት ውጪ ነው። ምክንያቱም ይሄ ሰው በዛች በሚኖረው በምድረ በዳ በጎቹ ሲጠብቅ፣ ፍየሎቹ ሲጠብቅ የተለማመደው አንድ ነገር አለ። እሱም ምንድነው ካል የአባተን በጎችን ሲጠብቃል። አንበሳና ድብ ይመጣ ነበር። ጠቦቶችንም ይወስደው ነበር። ይዞ ይሄድም ነበር። ይከተለውና ያስጥላቸው ነበር። እሱም ብቻ አይደለም፣ ጎሮሮን ይዤ
ይገላቸው ነበር። ሰዎች ጦር ሜዳ ገብቶ ስልጣና ከወሰደው ሰው ይልቅ ከእግዚአብሔር ጋር በምድረ በዳ ላይ የኖረው ሰው ይበልጣል። እሱ ይበልጣል። እሱ ይበልጣል። ውሃ የለም፣ ምግብ የለም፣ ምንም በሌለበት በምድረ በዳ ላይ በጎቹን እየጠበቀ የኖረው አንድ ሰው መጣና ከጎልያድ ፊት ላይ ሲቆም ጎልያድ እኔ እኮ ውሻ አይደለሁም፣ እኔ ውሻ አይደለሁም፣ አንተ እንደዚህ ሆነ የምትወጣው እኔ እኮ ተራ ውሻ አይደለሁም። ምን ሆነን? አንዳንድ ሰዎች ከዚህ ግቢ እስከምትወጡ ድረስ እግዚአብሔር አምላክ ስራችሁ ላይ ደረት ነፋው። ቤታችሁ ላይ በአገልግሎት በእናንተ ጉዳይ በሚሰሩት ነገር ላይ ደረቱን ነፍቶ የተራመደ ዛሬ አንገቱን ይደፋል። ስማኝ፣ እኔ ውሻ ነኝ ያለው ሳለ ዳዊት ይሽምናል። ፍልስጤማዊም በአምላኮቹ ስም ዳዊትን ረገመው። ጎልያድ ረገመው። ምን ብሎ? ይሄያን አጠመደም አትልሊት አትለስዋር አተተ ከጪለመሽ በሽልማን ከአሎ ሳሙኤስ ኡልሴና ምን ደበተነ ዋትቶ ከሰማዱም ከስ ምን ደበሩም እጥሚት ዋክቺ ዱሞን ዳዊት ተሚት ዋክቺ ኪያራ አባያ እሱውን ዮኳንስ ከባል ኪን ዮኮ አማቷኖ ኪን ዮኮ ዘማቷኖ ኪን ዮኮ ወጫኖ ኪን ዮኮ አዋቷኖ ኪን ዮኮ ሎፖኮ ላታባ ፍልስጤማው በማንሰብ በአምላኩ ስም ምን አደረገው? ረገመው ዳዊትን። ምክንያቱም እዚህ ቦታ አልተጻፈም እንጂ በመንፈስ ቅዱስ ሲረዳ በአምላኩ ስም ረገመው ማለት እጁ እንዳይሰራ፣ ጦሩ እንዳይበረታ፣ ዳዊት በሱ ፊት ላይ ሞገስ እንዳያገኝ፣ አቅም እንዳያገኝ፣ ወደ ኋላ እንዲሆን፣ ብዙ ነገር የዳዊት እንዲቆም ነበር። በአምላኩ ስም የሚያመልኩት ጣዖት አለ። በጣዖቱ ስም ምን አደረገ? ረገመው። ማንን? ዳዊትን። መጨሳ ፍሬ በጋል ይህን አንጉ ይትላ ከወሮ ቶሚና ለመርመንችን ዋኪቱ አንጉ መከንጂን ይህን መከንጫው ተው ቶሞ ለመርመንጭ አየተለሞሽ ዋኪዶላ ከባሌ ኪሳተኩ ዱማ ኮይ ተሰኮ ዱንቻ ኪነ ማሶ ደበሮ ማቶበስ ቱማኮ አማቶበስ ቱማኮ ሂቆበስ ቱማኮ ባቶበስ ቱማኮ ወረቆበስ አማቶበስ ፎቆበስ ቱማኮ ማጥማት ካልን ከባሌ ኪሳ ወደ በረከት፣ ወደ ስኬት፣ ወደ በር፣ ወደ ቁልፍ ተመለሰ 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 ተመለሰ። በሚያስረግሙ አትያዝ፣ በሚያስረግሙ አትቆምም፣ በሚያስረግም ነገር አይዘጋም፣ በሚያስረግም ነገር መንገድ ላይ አይቀርም፣ በሚያስረግም አትቆምም። አማት ሽኔ yomancho አማት ሽኔ yomancho በለ ዱንሲሶ ከኒ ኪሎ ጎጎ ገቶዮይ እታተ ወይ ዱንሲሶ ከኒ ኪሎ ጎጎ ገቶዮይ ወጮዮን ዱንሲሶ ከኒ ኪሎ ጎጎ ገቶዮይ ሄንከደም ገላባታ ሶዲ ኪሳ ዱማ ኮይታ ሳኮባባት ከልወ ከተባባያን ማሱደ ባላ ጎግ ፎጉ ኩይቦ አሞባ ረገመው። በአምላኩ ስም ምን አደረገው? ረገመው። እንዳይበዛ ረገመው፣ እንዳይንቀሳቀስ ረገመው፣ እንዳይሰፋ ረገመው፣ እንዳይንቀሳቀስ ረገመው። ሰማይ ከሱ ጋር ስላለ ዳዊትን እያበረታ ዳዊትን እያበረታ መጨሳ ፍሩማን ጎጎ ገቶቢያኔ አስመጨሳ ፍሩማን ጎጎ ሁሉ ቢያራ ረገመው። ዱሙኮ ዱንሲሱኮ ከዛ ፍልስጤማዊም ዳዊትን ወደ እኔና ሞከረ እኮ ወደ ማን? ወደ እኔና ከረገማ በኋላ ወደ እኔ ና ወደ ማን? ወደ እኔ ና ከቆምክበት ወደ እኔ ና ካለበት ወደ እኔ ና አማኑ ማን መተሶ ከባሊም ከግቤ ፍርኩይ
ዋና የጦመን ነው ኢየሱስ አንተ ኮራይ እንደሞ ነው ማጥፋት ከን ዋና የጦመን ነው ከዛ ወደኔ ና ወደኔ ና ከዛስ ስጋህን ለሰማይ ወፎችና ለሰማይ ወፎች ለምድር አራዊት ይሰጣለሁ አለ። አራዊት ምን ያደርጋሉ? ይሰጣሉ። ምኑን? ስጋውን ከነነ አጎቆ ለቆቤ ቢኪን በርቄሲታ ራስታ ሂንቲቲ ጋሳ አጎቆ አየደ ላሞቤ ቢኪን በርቄሲታ ማይክት ሂንቲቲ ያንተን ስጋን ለሰማይ ወፎች ለምድር አራዊት ምን ያደርጋሉ? ይሰጣሉ። በታትኛል ጦርም አያስፈልግም ዳዊት ላንተል ውጊያም አያስፈልግም ዳዊት ላንተል ሌላ ነገርም አያስፈልግም ዳዊት ላንተል ያንተ ነገር በኔ እጅ ላይ ምንድነው? ቀላል ነው። ወደ እኔ ምኑን ና ኪሎን ለማያውቁ ሰዎች እኮ ነው መዝኖ የሚያስቸግሩት። ያንተን ኪሎ የማያውቁ መዝኖ ያስቸግራል። እንዳዩት ነው የሚመዝኑት። አቋምን እንዲያዩ እንደምትራመድ አይቶ እንደምታገለግል አይቶ እንደምትዘምር አይቶ ይመዝናሉ። ግን ውስጡ ላይ ያለው ነገር አያውቁም። ዳዊት በጎልያድ ፊት ላይ ብላቴና ቀይ የሚያምር ትንሽ ልጅ ሆኖ ታየ እንጂ ውስጡ ላይ ያለው ኃይል ምን እንደሆነ ለጎልያድ አልታየም። ሺነ የማይነክታታ ጫውታ ማዘንትቴ የውስጡን አታውቅም። ደጋማውና ዝም ብለህ አትመዝን። የውስጡን አታውቅም። ዳዊት ስጋይናን ለሰማይ ወፎች ለምድር አራዊቶች ምን አደርጋለሁ? ይሰጣሉ ሲል ዳዊት እንዲላል ጎልያድ እንደ ተቀቦት ያወቅኩት በእሴይ ቤት ላይ እየኖርኩ ነው አለ። በማን ቤት? ገና ወደዚህ ዓለም ሳልመጣ ሰማይ ሳኦልን ንቄያለሁ ባለው ጊዜ ሳሙኤል መጥቶ በአባቲ ቤት ላይ በኔ በአባቲ ቤት ላይ በእሴይ ቤት ላይ ዘይትን ባፈሰሰው ሰዓት ላይ ክፉ መንፈስ ከእግዚአብሔር ዘንድ ወርዶ ሳኦልን በያዘው ሰዓት የገረመው ይሄን ብቻ እኮ አይደል። ዳዊት እንዳለ ክፉ መንፈስ ሳኦልን ከያዘ በኋላ በሳኦል ቤት ላይ የሚኖሩ የሳኦል ባሪያዎች እንዳል ሳኦል አለ አንተን ክፉ መንፈስ ይዟል አለ። እሺ ምን ይሻላል አለ። ለካንተ ክፉ መንፈስ የሚወጣው በጸሎት አይደለም፣ በመገለጥ አይደለም፣ በመስበክ አይደለም። ካንተ መንፈስ መውጣት የሚችለው በምንድን ነው? በበገና ነው። ሳኦል ምን አለ? እሺ ምን ይሻላል? የሚሻለውን እኔ እነግራለሁ። ምንድነው ንገረኝ? ልንገረው። ለአንተ የሚሻለው የሚያዋጣው ይሄ ነው። በእሴይ ቤት ላይ ትላንትና አይረባም የተባለው መጨረሻ ከሰዎች መጨረሻ ነው። ቤት ላይ መጨረሻ ነው። ዝም ብሎ ያለው ስምንተኛ ውርስ የሌለው ልጅ አንተ እንደፈለከው በበገና መዝሙር መዘመር ይችላል። ያኔ ከአንተ ክፉ መንፈስ ምን ይሆናል? ይወጣል። እሱ ከሆነ ያምጡልኛል። እሱ ከሆነ አምጡልኝ። ስሙኝ፣ ሳኦልን ከእግዚአብሔር ዘንድ ክፉ መንፈስ የያዘው ዳዊት ንግስናን እንደሚጀምር ምልክት ይሁን ዘንድ ነው። እግዚአብሔር 38 ዓመት ሙሉ 40 ዓመት ሙሉ እስራኤልን ያገለገለውን ንጉሥ ሳኦልን ከእሱ ዘንድ ክፉ መንፈስ እንዲይዝ አደረገው። ዝም ብሎ አይደለም። ዳዊት ላይ ንግስና እንደጀመረ ለዳዊት ስለ ዳዊት ሌላ ባለመገለጠኛ ወደ ሳኦል አያስፈልግም። ገባ? ምን አልኩት? ወደ ሳኦል ዳዊት ተቀብቷልና ወንበሪን ልቀቅ የሚባል ሌላ ባለመገለጠኛ አያስፈልግም። ዳዊት በገና እንደሚደረድር በጣም በገና እንደሚችል በገናውን በሚደረድርበት ሰዓት ላይ ክፉ መንፈስ ከሳኦል እንደሚወጣ እንዲያውቅ ያደረገው ሰማይ ነው። በሳኦል ቤት ላይ ያለውን ሰራተኛው ከባልኪዴዮ አትሎጵቲቶሳይ ነብየ ማን ኩሮዩ አትሎጵቲቶሳይ እከናም ኩሮዩ አትሎጵቲቶሳይ ሙልማን ኪን ኩሮዩ አጉኮዮ ማትማት ከሪላ አጉኮዮ ሺነ የማንሽ ሎጵቲቶሳይ ኩታ
ሞተሞኪይ ገፈሉይ ደሶኬኖ ኤታ ወጭ ሎፕቶሳይ ወጫ ሞኪይ ሐሱይ ደሶኬኖ ሳኦል ንግስናውን እንደሚለቅ እግዚአብሔር አምላክ ራሱ በዳዊት ላይ ሆኖ ራሱ ሌላ መገለጠኛ ስለሚያስፈልግ ነገረው። ባገናውን የሚደረድር ሰው አለ። እሱ ከመጣ ካንተ ክፉ መንፈስ ምን ይሆናል? ይሄዳል። ጋውት ይሄዳል። ስለ አምጡልኝ ፈልጋቸው አምጡልኝ ባለው ሰዓት ሄዶ ፈልጎ ሲያመጡ በገናውን እሱ ኪን ገለታ ኢየሱስ ተሰመሩት አይላውዩ ደረደረው። ክፉ መንፈስም ከሳኦል ወጣ። ዳዊት ንግስና እንደሚጀምር ሳኦል በዛ ሰዓት ላይ ተራዳ ቅናት ጀመረ። ዳዊት እንዳለ እኔ አለ የተቀባሁት ካንተ ጋር ልጀምር አይደለም አለ። የተቀባሁት ካንተ ጋር ልጀምር አይደለም። አንተማ ቤተኛ ነህ አላዲያ ሶኮቶባሽ አንተማ ምን ነው ቤተኛ ነህ። አንተማ ሰፈርተኛ ነህ። አንተማ ማንደርተኛ ነህ። ይሄን ብቻ አይደለም አገልግሎት እንዴት እንደሆነ ታውቃለህ። አንተ እስራኤልን እንዴት እንደያዝክ ታውቃለህ። አንተ በምን ከዝ እስራኤልን እንደምታጫን ታውቃለህ። አንተ እስራኤልን እንዴት እንደመራ አንተ ታውቃለህ። እኔ አለ የተቀባሁትም የመጣሁትም አለ ምንም ስለማያገለግ ስለ አገልግሎቱ የማያውቅ የቃል ኪዳን ሕዝብን እያጨናነቀ የነበረው አንድ አደገኛ ጎልያድ የሚባል ሰው ነበር። መጥመጥመን መውጣት ካልቻላችሁት ነገር፣ መላቀቅ ካልቻላችሁት ነገር፣ ማምለጥ ካልቻላችሁት ነገር፣ አልፋችሁ ማየት ካልቻላችሁት ነገር ዛሬ ማንም ሳይሆን እግዚአብሔር ከዛ ማንደር እናንተን ያወጣችኋል። እጆቻችሁን ከፍ አድርጉና እግዚአብሔር ያወጣኛል በሉ። ከፍ አድርጉና እግዚአብሔር ያወጣኛል በሉ። ድገሙልኝ፣ ድገሙልኝ፣ ድገሙልኝ። መውጣት ሆኖላችኋል። በኢየሱስ ስም ሆኖላችኋል። መውረስ ሆኖላችኋል። መግባት ሆኖላችኋል። አልፋችሁ ማየት ሆኖላችኋል። ካምባ መጥመት ኬኖክ ቆጢሳ ማትሽነ የማን ፎከሮ ከነንጋ መደንቶ ወጭ ፎከሮ ከነንጋ መደንቶ መጥመት ከን ሀቃው ፎከሮ አሉ ከአገልግሎ አሉ ኪባት ፎክ ኪጎክ ፎከሮ አሉ ኪመሪም ፎክ ኪደባት ላይ ፎከሮ አሉ አመደንቶ ኪሉ ወመደን ኪያኮከን ዋክባል ህግሳክ ናማንከ ኦኮ አይ ኦኮ ለገ ኦኮ ውራሱ ኦኮ